ትተሽ ቤተሰቦችሽ ጋር ቤት ትቻለሽ ወይ ግን ልጆችን ይዘሽ ቤት ሰጣን የለሽ ምን ወቂ በቃ ልጄ ቤት ምን ይዘሽ ነው ማን ገደለ አውርደው ልጁ ሊጋ ያለኩ ነው አይደል እንዴ አባዬን ይበብኝ እኔ ጋር መኪና ተደም አባ ናኒድ በመኪና ቶሎ በል እንካ ያዝ ቦርሳው እናንተ ለጎረቤት እንትን በሉ እስኪ ዞር በል ጎረቤት እያያችሁ ነው ለምንድን ነው ዞር በል አይሰማህም ልጆቼን ይዘሽ የትማትሄጂም እየነገርኩሽ ነው ምናልባት ውሽማውን ይዞ ሊገባ ፈልጉ ሊሆን ይችላል ለዛ ለቅልታለሁ ቤቱን ሰይን ደፍነካ ሰውዬ ልቀቅ ካለች ልቀቅ ቆይ ተረጋጋ ቶፋ ዞር በል በቃ ልቀቅ አትሄጂም እሄዳለሁ ገባክ ምን እንደሚቆጨኝ ታውቃለህ እስከ ዛሬ ሲመጡ የነበሩት ሴቶች አንተ ፊት እያዋረዱኝና እየሰደቡኝ አሜን ብዬ ለትዳሬ አንገት ለሽ እንዴት ነው የምትወጪው እሄዳለሁ ና ቻው ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ እወድሻለሁ አንደበትሽ ውቤ ኖ እንደዚህ እኮ አይደለም ይሄ ተረጋግተሽ ልታስብ ይገባል በመቸኮል የሚሆን ነገር የለም እንትን ማለት ስለምፈልግ ነው ተውባ ትንሽ በቃ ከዚህ እንትን መራቅ አለብኝ ለዛ ነው መራቅ እኮ ትርቂያለሽ ግን ነው እንደዚህ በለቅሶ ወይም በሌላ ስሜት የሚሆን አይደለም በቃ አይፍ ቆይ ነው ብዬ ጋር ነኝ እስኪ እደውልልሃለሁ አንድ ጊዜ እደውልልሃለሁ ቆይ ትንሽ ችግር ስላለን ውቤ አቤ ነይ እንትን ቃል ቶሎ ቤቱን ደግሞ ጠብቄሽ በስርዓት አቤ ቤተሰቦች በጣም የሚያስጠላ ነገር ነው አሁን እየሆነ ያለው እሱ ትላንትና የማይባል ነገር በቃ የሚያስጠላ ነገር ሰው ለወለደችለት አብራው ለኖሮች ብዙ ገበና ብዙ ሚስጥር ለምታውቅለት ሌላው ቢቀር ስቲል በቃ ገላዋን ተካፍሏል በቃ ሁሉን ነገር ያንተ ማለት ይሄኔ በቃ አንድ ላይ የኖሩ ሰዎች ናቸው ላይክ ከቤት እንድትወጣ ምንም ቢሆን ማሰብ አለበት ልጅ አላት አይደል እቺ ልጅ ለሌላው እንኳን ባይሆን ለልጆቹ ሲል በቃ ሁሉን ነገር መተው ነበረበት ቁንጅና ብትባል ቁንጅና አላት ጸባይ ብትል ጸባይ አላት ሴትነት ብትል ሴትነቷን ደግሞ እሱ ያውቃል እኔ እስከዚህ ቤት እስካለው ድረስ ሞያው ይጣፍጣል ምግቦቿ ይጣፍጣሉ ከዚህ በላይ መፈንዳት ከዚህ በላይ ስልት የሆነ ነገር አንድ ሰው ቢጎልበት ነው ከቤት ሊወጣ የሚችለው አይደል ሁሉ ነገር ተሟልቶለት የሰው ልጅ እንዴት በጣም የሚያስጠላ ነገር ነው ሄኑክ ያደረገው እሱ አሁን እሄዳለሁ እያለች ነው እኔ በቻልኩት ያክል እቺ ልጅ ሁለት ልጅ አላት ልጆች አላቸው ትዳር ዝም ብሎ የሚበተን ነገር አይደለም ከኔ በላይ ደግሞ እናንተ ብዙዎቹ ታውቃላችሁ ገብታችኋል ስለ ትዳር ዝም ብላችሁ ዛሬ ተነስታችሁ በቃ ዝም ብሎ የሚበተን ነገር አይደለም ለማስቀረት ያቅሜን ሁሉ ነገር ሞክር እሱ እንደውም ከኔ ላይ ዛቻ ማስፈራሪያ ነው እያደረገ ያለው ይሄ ዛቻው ማስፈራሪያው እኔ ምንም አይመስለኝም ግን ህይወቱን ባያበላሽ የልጆቹን እናት ባይከዳ ባይነኝ እቺ ልጅ አሁን ከዚህ ቤት ከወጣች ነገ ይጸጽተዋል ብዬ ነው የማስበው አሁን እሱ ላለበት ነገር ወይም የሆነ በቃ አዲስ ነገር እንደ ሌሎቹ ሜካፕ ተውባ ስላላያት ሊሆን ይችላል ስላቸው አሁን ውጭ ላይ ወንዶች ልጆች ነን ወንድ ነን ያው ብዙ ነገር ውጭ ላይ እናያለን ግን እቺ ልጅ ቤቴ የምትለው ቢጃማ ለብሷ ቤት የሚያገኛት ቢያንስ ለትዳሯ ያላት ክብር ነው እንጂ እኮ
እንደ ማንኛውም ሴት ሜካፓን ተቀብታ ፀጉሯን ተተኩሳ ጥፍሯን አጊጣ መሄድ ትችላለች። ግን አሁን ያስናቃትን እንደኔ ሳስበው ላይ ቤቴ ብላ ቤቷ መቀመጧ ውብዬ እንዲንቃት አድርጎታል ብዬ ነው እያሰብኩ ያለሁት። ሰው መንገድ ላይ ከቤት ውጭልኝ ተብሎ ይባላል እንዴ? ነውር እኮ ነው፣ በጣም ነውር ነው። ከመጣን ጀምሮ እያለቀሰች ነው። እኔ የምላጭ በቃ ጥያት ለመሄድም ለራሱን ያልቻልኩ። ህፃን ልጆች አሉ እንደምትሰሙት፣ ህፃን ልጅ ነው በቃ ገና አራስ ናት እቺ ልጅ። በቃ አታልቅሽ አንቺ። እዚህ ተደብቆ ማልቀስ መፍትሄ አይሆንም። ራስሽን ለምን ትጎዣለሽ? እሺ ማስተካከል ያለብሽን ነገር ነይ፣ እንደውም ነይ። ጨለማ ውስጥ ተደበቀ። ይሄን ሻንጣውን ወደዛ አድርጊ፣ ሻንጣውን ወደ ኋላ አድርጊ። እኔ መሄድ አለብኝ ነገር ያለው አይደለ እንዴ? ስለዚህ አንቺ ዝም ትያታለሽ እንደ የሆነ ነገር አትያትም? ለምንድን ነው የሆነ ነገር የምትለኝ? ትፋታ ነው ሻንጣ ይዞ መውጣት መሄድ ምንም አይጠቅምሽም። ቆም ቶፋማን ነገር ያለው ከዚህ በላይ ምንም ነገር ላደርግ አልችልም። እሺ አሁን ስለዚህ ብሎኛል። በዛው ላይ ደግሞ አሁን እዚህ መቀመጥም አልፈልግም። ነው ውጭልኝ ያለው በሰዓቱ ንዴት ላይ ሆኖ ሊሆን ይችላል፣ ወይም ብስጭት የሆነ ነገር ገጥሞት ሊሆን ይችላል። በደንብ ፈልጎ ነው። ምናልባት ውሽማውን ይዞ ሊገባ ፈልጎ ሊሆን ይችላል። ለዛ ለቅልታለሁ፣ ቤቱን ሄዳለሁ ወደ ቤተሰብ ልጆቼን ይዤ። ችግር የለውም። ለምን ይሄ ነገር ይመጣል? ስሚ ውበይ ነው እንድታለቅሽ ወይም እንድታዝኝ አይደለም። በቃ ላይክ አንድ ድል ስጪውና ላይክ ወይም እኔ ላናግረው ነው ለኔ ስጭኝና ቁጭ አድርጌ መናገር ያለብኝ ነገሮች ልናገረው። ምንም አያስፈልግም። እኔ ከዚህ በኋላ ከሱ ጋር ምንም አይነት ንግግርም አልፈልግም። በቃ ይበቃኛል። ማለት እስካሁን ድረስ ብዙ ነገር አሳልፌያለሁ። ከዚህ በላይ ደግሞ መጎዳትም አልፈልግም። ለልጆቼም ደግሞ መጥፎ ጠባሳ መጣል አልፈልግም። አሁን እኮ እሰቢ፣ አሁን ደግሞ ከዚህ ቤት ስትወጪ ልጅ ወደቀ እንዴ አለች ስልሽ አሁን አንቺ ስትወጪ እዚህ ቤት ስትሄጂ ቤቱ እንደምታዩ ካሁን መቆሸሽ ጀምሯል። ቤቱ እንደምታዩ በቃ ተዝረከረከ። እሰቢው ልጅ አለሽ፣ ልጆቻቸው አለ። ሌላው ቢቀር ከአንድ አልፎ 2 ልጆች አላቸው። ለነሱ ስትሉ እሱ ማስተካከል ያለበት መመከር ካለበት ይመከራል። በሽማግሌ እንትን ማለት ካለበት በሽማግሌ ይባላል። ሞክሬያለሁ። በቃ ከዚህ በላይ ምንም ነገር ላደርግ አልችልም። ማለት በቃ ራሴን ከዚህ በላይ ማሳዘንም ማስተፈርም አልፈልግም። ቤተሰብ አለኝ እኮ እኔ መሄጃ ማምለጫ አለኝ እኮ። ግን በቃ ትዳሬና ልጆቼን ብዬ ነው እስካሁን ድረስ ስጠቃ የነበረው። ከዚህ በላይ ደግሞ መጠቃትም አልፈልግም። ለዛ ሁሉ ነገር በቃ ለፈጣሪ ሰጥቼ ብሄድ ይሻለኛል። ራሴን ችዬ መኖር እፈልጋለሁ። ቤት ውስጥ ሁሉ ጊዜ ሲያገኝ ከልጆች ጋር ስተቀምጬ ሲያይ ምናልባት ምንም የማልፈይድ ምንም ነገር የማላመጣ ነገር አድርጎ ነው ያሰበኝና ራሴን መቻል በጣም እችላለሁኝ። ግን በቃ ለልጆቼ ያላባት ከማሳድጋቸው ብዬ ነው እስካሁን ድረስ መስዋዕትነት የምከፍለው። ግን በቃ ኖ አንቺ አሁን ይሄ እያለቀሽ እንትን እያልሽ ነው። ላንቺ ባት ላለማልቀስ በጣም እየሞከርኩኝ ነው። ግን በቃ እየተናገረኝ ንግግሮች ሳስባቸው በጣም ነው የሚያበሽኩት የሆኑት። መቋቋም አልችልም የሱን ንግግር። በዛ ላይ ከዛ ሴት ጋር ሆኖ ሳየው በጣም ይሆናል። የሆነ ነገር አድርጋው ይሆን እንደ የሆነ ነገር አስነክተው ምንም አታስነካውም። እኔ በፊት ነበረ መወሰን የነበረብኝ። አሁን ለምን እንደዚህ እንደሆንኩ አላውቅም ስልሽ የሆነ ሰው አንድ ሰው እንደዚህ ትዳሩን ሊፈታ ድንገት ተነስቶ ከሌላ ሴት ጋር ያለው ነገር እንደዚህ ልጆቹን እንኳን እስከመጥላት ድረስ የሚደርሰው በእናንተ ሃይማኖት ወደ ጸበልም ሆነ ወደ ምንም በእኛም ሃይማኖት መሞከር ያለበትን ብንሞክር እኔ ስልሽ እንደዛ ማድረግ የምችለው እኮ ሲሰማኝ ነው፣ እኔን ሲያዳምጠኝ ወይ ደግሞ ሳገኘው ነው። እኔ ደግሞ ያንን ነገር ለማድረግ ምንም አይነት እድሉንም አልሰጠኝም። ለዛ እስኪ ይሞክረው ያለ እኔ እና ያለ ልጆቹ እስቲ ደስተኛ ከሆነ ይሞክረው። እኔም እዚህ ቁጭ ብዬ ጭቅጭቅ ምናምን አልነበረበት። አቤኔ ያወርኩልኝ ቦርሳው ቆይ አሁን ወተሽ ታይ አሁን እሺ የት ትሄጃለሽ? እኔ ቤተሰብ ከሄደን ችግር የለውም።
ለትንሽ ጊዜ ቤተሰብ አሁን ይሄን ሲል ለራሱ ሰው ኔትወርክ ስላለ ላያዩት ይችላሉ ቪዲዮውን። ግን ድንገት አሁን ስኬጅባቸው ለነሱ ለራሱ የሆነ ድንጋጤ ነው የሚፈጥረው። ያው አስረዳቸዋለሁ። ቶፋ ለትንሽ ጊዜ ነው ራሴን ችዬ እስከምወጣ ምናምን ነው ራሴን ማረጋጋት ስላለብኝ ልጆቹንም ማስቀመጥበት ቦታ ነው። አራስ እኮ ነሽ ገና ነው። ግን ያንን ማን አሰበልኝ? ማንም አላሰበልኝ። አቤው ቆይ አብ ነው ተሰበበፋ አሁን በጣም ወስኛለሁ። የሆነ በአሁኔ ማለት ነው ምንም በቃ ቆይ እሺ፣ ቀስ ብለን ረጋ ብለን ብናወራ ምንም ረጋ የሚያስብል ነገር የለም። መሄድ አለብኝ። ይዘሽ ወረጅና ባባን ይዘሽ ልኝ አለሽ ይጭሩጣ። ቆይ በቃ ይቀመጥሽ። ባባን ይዘሽ ነው ታይ። ይሄ ሻንጣዎች ጋር የለም የትም አይደል? አንቺ ይሄዳች እኮ ነው ነገር አትይም እንዴ? ምንም ማድረግ አልችልም። በቃ አቢን ይዘሽ ነው። እሺ ታይ ሻንጣውን ታይ ችግር የለም። አቢን እንትን ይበልና አሁን ሰቢው ከልጆቹ ለራሱ በኋላ አባቴ መናፈቅ አለ የምን አለ። አሁን አጠገባቸው እኮ የለም። አሁንም አጠገባቸው የለም ታውቃለህ። አሁንም እኔ ነኝ ጥያቄዎቻቸውን እየደፈንኩ ያስኩት። ከዚህ በላይ ደግሞ እኔ ራሴንም እነሱንም መጉዳት አልፈልግም። እነዚህ ጭቅጭቅ ውስጥም እነሱ ማስገባት አልፈልግም። ይሄ የራሴ ጦስ ነው፣ የራሴ እድል ነው። በእናንተ ምክንያት እኮ ልጆቻቸውን ጥልሉ ነው። ምክንያቱም የቤተሰብ መረበሽ ልጆችን እንትን ይላል። አንቺ አሁን ልጆችሽ ካላባት ወይ መልሳችሁ ልትገናኙ ይችላላችሁ። ፈጣሪ የሚያመጣው አይታወቅም። ነገ ነገሮችን ሊያስተካክል ይችላል። ከዚህ በኋላ መመለስ ምንም የለም። ሲጀምር ምንም መመለስ የሚባል ነገር የለም። ለማንኛውም ቀስ በይ ከምሪ ቀስ ተማክረን ቢሆን ይሄ ነገር ቀስ በይ ምንም አያስፈልግም። ተማክሮ ረጋ ብሎ እንደ ትልቅ ሰው አስበን ይሄ ችኩል የሚሆን ነገር ይሄ እኮ ቸኮል አይደለም። ሲጀምር ነው መቸኮል አይደለም። ከዚህ በላይ ምን ላድርግ? ሲጀምር እኮ ከቤት ውጪ ልኝ ነው ያለኝ። ገብቷል አይደለ? ውጪ ብሎኛል። ስለዚህ መውጣት አለብኝ በቃ። እሱ ደግሞ ይኖርበት ከውሽማው ጋር። እኔ እኮ መኖር እችላለሁ። ችግር የለም። ባባ ባባ ደግሞ ጸባዩ መኪናው መጥቶ በቃ ቆይ ወይ ራይዱ ደርሰሽ ነው። ስሚ አንቺ ራይ መኪናው በቃ ይቀር ቀስ በይ ረጋቢ ቶፋው መሄድ አለብን። እሺ ነው አንቺ ስልሽ ወደ ቀስ ተብሎ ረጋ ብለሽ አስበሽ መሄድ ካለብሽም ነው በጭራሽ ካለ ምን ሊሰራ ይረከብ ቤቱን ይምጣ። እንደውም ጥሩ ነው። ሊሄድ እንደሆነ አውቆ ይረከበኝ። ይሄን አይደል እሱስ የሚፈልገው? የደወለለት ሰው አለ ማለት ነው። ከዚህ ምን እያደረግሽ ነው? ምን እያደረጋችሁ ነው? መልሽልኝ። ትዕዛዝን እያከበርኩ ነው። ውብዬ ምን እያደረግሽ ነው? ትዕዛዝን እያከበርኩ ነው። አልሰማህም? ምን እያደረግ ነው የምፈልገው? ያንተ ምክር መሆን አለበት። ይሄ ቶፋ ምን አገናኘው? ሁሉም ሰው እንዳንተ ነው የሚመስልህ አይደል? እኔ ጋር ወደ እኔ ምን ነገር አታንጣ። ችግርን መፍታት ያለብህን ችግር እዛው ፍታ። ወደ እኔ ግን አስበሽበታል? በዚህ ጉዳይ አስበሽበታል? ውጪ ያልከኝ እኮ አይደል? ከቤቱ ውጪ ያልከኝ ምን እንዳደርግልህ ነው የምፈልገው? ምን ስራ መጣ? ሲጀመር ምን ስራ መጣ? ምን አገባህ? ለምን ጠይቀኛለህ? እንደወጣልህ አይደል እንደ ነገርከኝ። ስለዚህ ልወጣልህ ነው። የት ነው የምትወጪው? ይሄው ይስፈልግ። ወዴት ነው የምትሄጂው? የት ነው የምትሄጂው? የት ትሄድ ብለህ ነው ውጪልኝ ያልከኝ? የት እንዴት ነው እንድትሄድ ነገርካት? እኔ ጋር ኮሌክታይና እሺ፣ የት እንዴት ነው እንድትሄድ ነገርካት? ንገረኝ። ራስን አይደል ውጪ ከቤቴ ውጪልኝ አይንሽ አስጠልቶኛል ያልከው ራስን አይደል? ዛሬም ድንገት ተነስተህ ምንድን ነው? ተረጋጊ። ስለምን መረጋጋት ነው የምትወራው? አንተ ያመሃል እንዴ? ነው ጤነኛ ካልሆንክ እኮ ጤነኛ አይደለሁም በልና ንገረኝ ካሁን ይኸው ማለት ነው። የት ነው የምረጋጋው?
ምን እንደረና ፈልገው መሪ ሰው እኮ ነሽ። እሱ ውጪ ስላለሽ እንደ እንትን ያለሽ እሱ አይደለም እኮ ውጪ ያለሽ። እሺ ከቤት ውጪ ያልከኝ አንተ ነህ። እሺ እናውራበታ። ሰውዬ በቃ እናውራበት። በቃ እሄዳለሁ። ውሽማን ይዘና ኑሩበት አለቀ። ኖ እናውራ። መኖሪያ ነው የምፈልገው አይደለ? እናውራ እኮ ነው እያልኩ። እኔ ለልጆቼ ራሱ ሰላም ፈልጋለሁ። እናውራ። ምንድን የምታወራኝ? እዛች ሴት ፊት እኮ ነው ሂጂ ውጪ። አንቺም እኮ በጥፊ መተሻታል እኮ ቢ ኧረ እባክህ። ለአንቺ ሲሆን ኖርማል ነው አይደለ? ለእኔ ሲሆን ነው ኖርማል ያለው ነው አይደለ? ስለዚህ ከኔ ከሚስትህ እሷን ነው ያስበለጥከው እና አሁን ለምን ለኔ ታስባለህ? የት እንደሚሄድ ለምን ትጠይቀኛለህ? ነው አንተ እንዳደረከው እኔም ሌላ ወንድ ጋር መሄድ መስሎ ነበረ። እንደዛ ነው። ልጆቼ እናት ነሽ። እባክህ እኔ ጎዳና እንድትወጪ የትኞቹ ልጆች? የትኛው ልጅ የተባለ የለም። ገባክ አይደለ? ሰማኛለህ። ከዚህ በኋላ እኔ መሄድ ነው የምፈልገው። ላይክ አልፈልግም። ይሄ ልጅ ምናምን የምትለውን ነገር ደግሞ ስርዓት። እሺ ምንም ቢሆን የልጆቼ እናት ነሽ። እኔ አንቺ ጎዳና እንድትወጪ አልፈልግም። ገባሽ? ተው እንጂ ለወብርስ ጎዳና ነው እንዴ ተመኛላት? ስማ ትዳሬን ብዬን እንጂ እኮ አቀባሮ የሚያኖረኝ ቤተሰብ አለኝ። ገብቶሃል አይደለ? እንደዚህ ያጠገበሽ እሱ ነው አይደለ? እንደዚህ ጠገብኩ አይደለ? አንተ ራሱ ተዘውቀህ ምን እንዲሆንልኝ ከቤትሽ ወዲህ ነው ጥለሽ የምትወጪው? ሂጂ ተባልኩኝ እሄዳለሁ ነው ውጪ ስላልኳት ጎዳና ትወጣለች ብላ አስበህ ነበር። እሺ አስቢበት ብዬ አስቢበት። እናውራ በቃ እናውራ፣ ነገሮችን እናስተካክላለን። በቃ ይበቃሃል። አንቺም እኮ ያደረግሽው ትክክል አይደለም። እንዴ በጥፊ ትመቻታለሽ? አሁንም ስለ ጥፊ በቃ እንዴት ትመቻታለሽ? አዎ እንዴ ኧረ እባክህ ታዲያ ሂድ። አንተ ሚስት ልትወጣውና ስለ ጥፊ ታስባለህ እንዴ? እሷ አንተ እኮ ሌላ ሴት ላይ ነበር ማውራት አይደለም። ካንተ ጋር ምንም ላወራ አልችልም። እንዴት ነው የማታወራው? በአንተ ምክንያት መሰለኝ ልጅቷ እንደዚህ እየሆነች ያለች። በእኔ በቶፊቅ ምክንያት ተወየረ እኮ ነው ልብ የሰጣት። እንዴት ነው የምሰጠው? ማነው ባሌ? ቶፊቅ ነው ወይስ አንተ ነህ? እሱ ነው ልብ እየሰጠሽ ያለው። እባክህ ተው እንጂ። ከዚህ በፊት ልውጣ ብለሽ ታውቂያለሽ? ለነገሩ እውነትን ነው። አንተ የለመድከው ሴት ስር መሮጥ ነው እና እኔም ወንድ ስር መሮጥ ነበር ይመስል። በእናትህ ዞር በል። ናም ዞር በል። በቃ ካወራን በቃ ከአንተ ጋር ምንም የማወራው ጉዳይ የለም። ቢያንስ ከቤት ቦርሴን ጭራሽ እንዳትነካ። በቃ አትሄጂም። ቦርሴን እንዳትነካ ሰውዬ። ልቀቅ ካለች ልቀቅ። ቆይ ተረጋጋ። ቶፋ ዞር በል። በቃ ልቀቅ። አትሄጂም። እሄዳለሁ። ገባክ? ለምን አንተ ማን ስለሆንክ ትለኛለህ? ዞር በል። ምን አገባክ? እኔ ልጆቼ ልጅ የተባለ የለም ከኔ። ዞር በል። ጎረቤት መጣ። ይስማ ጎረቤት እንዴ? ጎረቤት መጣ። ይስማ ካልክ ማለት ነው። ሰላም ጉድህ ነው። እሺ ዞር በል። አይ አትሄጃትም። ችግር የለውም። አትሄጃትም። ልቀቀኝ። ኧረ እባካችሁ እናንተ ለጎረቤት እንትን በሉ። እስኪ ዞር በል። ጎረቤት እያያችሁ ነው። ለምንድን ነው ዞር በል? አይሰማህም? ልጆቼን ይዘሽ የትም አትሄጂም። እየነገርኩሽ ነው ብዬ ልጆቼን ይዘሽ የትም አትሄጂም። አብረን እንሄዳለን። እሺ ቦርሳውን ስጠኝ። እሱ እኔ ጋር ነው የሚፈልገው። ናውም ዞር በል። እየሰማህ ነው? በጣም አበዛው። ልጆቼን ይዘሽ የትም አትሄጂም። ስማ ህፃን ስለሆነ ነው እንጂ ይሄን ፋይል ባይኑሮ ማለት ነው ሌላ ነገር ነበር የሚፈጠረው። ገብቶሃል? እሺ ልጆቼን ይዘሽ የትም አትሄጂም። ዞር በል። እሄዳለሁ። ምን አገባህ አንተ? ምን ያገባል? ሂጂ ስትል እኮ ማሰብ ነበረብህ። ገብቶሃል? ልጆቼ ደህና ቦታ እንዲሆን ፈልጋለሁ። ና አባዬ እንሂድ። የት ነው የምትሄጂው? ና መኪናው መጥቷል። በቤቢ እንሂድ። ቆይ አባዬ አሁን አይመጣም። ታረቁ እያላችሁ አያሳዝናችሁም እንዴ? እሺ ልጆቼን የትም እንድትወስጃቸው እየሰማኝ ነው። ናው እየሰማኝ ነው። ውይ አንቺ መሄድ ከፈለግሽ ዞር በል። እዛ የትም መሄድ ትችያለሽ። ግን ደግሞ ልጆቼ ህፃን ልጆች ናቸው። ምነው ከሴት ጋር ስትንጠለጠል ልጆችን አላሳክም? ነገር አይመስልም። ተው እንጂ ልጆቼን እዚህ አስቀምጠሽ መሄድ ትችያለሽ። ኧረ ተው እንጂ ልጆችን አስቀምጠሽ ተው እንጂ። ማን ስለሆንክ ለሌላ ሴት ስትል መሰለኝ እኮ ከቤት ውጭ ለሌላ ስትል አይደለም። አሁንም እውነታው አልገባሽም። ስለኔ ያለሽ ነገር ይሄ ነው። ገባክ አይደለ? ስለኔ ምንም የምታውቂው ነገር የለም ውብዬ። ስለኔ ብታውቂ እንደዚህ አትናገሪኝ። ንጹህ ሰው ነኝ እኔ ዛሬ። እኔ ማንም የሚረዳኝ ሰው የለም። ለምን ነው የማትረጂኝ? ሚስቴ እኮ ነሽ። ለምን ነው የማትረጂኝ? ናም ዞር በል። አትንካኝ። ሚስትነት ሁሉ እንዴት ዝም ይልክ? የማንም ሴት ላይ እሺ አሁን በእናንተ ምክንያት ልጁን አታሰቃዩት። ነው መድረክ አትረብሽኝ። እየሰማ ነው። ልጄን ይዘሽ ልትሄጂ ነው? እሺ አውርደው። ልጄን የትም ይዘሽ ልትሄጂ ነው? አውርደው። ገባከደለ? አውርደው። ልጁ እኔ ጋር እያለ እኮ ነው አይደል እንዴ? አባዬ እንሂድ በቤቢ። በመኪና አትሄድም? አባ ና እንሂድ በመኪና ቶሎ በል። እንካ ያዝ ቦርሳውን። አባዬ ጥለኸኝ ትሄዳለህ? ዞር በል። ቦርሳውን ትሄዳለህ? እኔ አባዬ ጋር ነኝ። አይ አባዬ እሺ በኋላ ይመጣል። ይሄ ቦርሳውን ያዝ። ልጁ እኮ ከኔ ጋር ነው መሆን የሚፈልገው። ልጄን ጥለሽ መሄድ ትችያለሽ የትም።
ቤተሰብ ጋር ነው አይደለም የምትሄጂው? ልጄን ጥለሽ መሄድ ትችያለሽ፣ ቤተሰቦችሽ ጋር መሄድ ትችያለሽ። እኔ ቤተሰብሽ ካልሆንኩኝ እኔን ትተሽ ቤተሰቦችሽ ጋር መሄድ ትችያለሽ። ግን ልጆቼን ይዘሽ መሄድ ስልጣን የለሽም። ምን ወቂ በቃ በጣም ጮህ ቶፋ እየሰማኸኝ ነው? ከልጆቼ አጠገብ ራቅ፣ ከባለቤቴ አጠገብ ራቅ ቶፋ። እኔ ጋር ምን አገናኘው? እኔ ጋር ምን እና የምትሰራው ስራ ትክክል ነው? እኔ ምን አደረኩ? ልብ የሰጣት እኮ ምንም ልብ አልሰጣትም። ልጆቼን ይዛ እንድትሄድ እያደረግኩ ነው። አይገባም እንዴ አንተ? ምንም አላደረኩም። አይገባም። ወደ እኔ ምንም አታንጣ። ወደ እኔ የራስህ ችግር ነው መጀመሪያው ነው ይሄ ሁሉ እንዲፈጠር ያደረገው። ወደ እኔ አታንጣ። ወይ እኔ አባት ሲያሳዝን ወደ እኔ ደግሞ ወደ እኔ ቶፊቅ እያልክ መጣልኝ። ልጅ አሁን እየተረበሽ የትም ስትንዘላዘል ነው አንተ። ስርዓት ያዝ። የትም ስርዓት አታናደኝ። የትም ስትንዘላዘል አትበል። ስርዓት ይኑር እና አልተንዘላዘልክም። ለሰው ልጅ ክብር ይኑር። የትም አልተንዘላዘልክም። የምታውቀው ነገር የለም ቶፋ። ስለኔ ምንም የምታውቀው ነገር የለም። ሰምተህ ስለኔ መናገር አትችልም ቶፋ። እሺ እጅህን እንደሱ አታርግብኝ። እሺ ተረጋጊና ቀስ ብለሽ ዘቢ በቃ ልጁ እንኳን እንትን እያለ ነው። በቃ አንቺ ተረጋጊ። ልብስ አውጪ። አንቺ የራስሽን ቦርሳ ይዘሽ መሄድ ትችያለሽ። ልጄ ግን ከኔ ጋር መሆን ነው የሚፈልገው። አንቺ ሂጂ በቃ። ወደ መጣበት ሂድ። ቢያንስ እግሬ ከዚህ ቤት እስከሚወጣ ድረስ ውጣ። እየሰማኝ ነው? እየሰማኝ ከሆነ እግሬ እስከሚወጣ ውጣ ከዚህ ቤት። ሂድ እንጂ ውሽማ ጋር ሂድ። ምን ነው ዛሬ ትዛዝልህ? ከየት ትዛልነክ? አንቺ ምንድን ነው አላማሽ? ምንድን ነው ንገሪኝ። ምንድን ነው ከኔ የምትፈልግ? እኔ እውነታውን ነገርኩሽ አይደል እንዴ? ንጹህ ሰው ነኝ አልኩሽ። ንጽህናን እኮ አላረጋገጥክልኝም። አሁንም ለውሽማ ወገነ እኔን እየሰደብከኝ ነው። ሴት አጠገብህ አቁመህ እኔን እየሰደብክ ነው። ሴት አጠገብ ውጪ አልከኝ። ከቤትሽ ውጪ ገባክ? ስለዚህ ምርጫን ደግሞ መርጠዋል። እየሰማኝ ነው አይደል? ወይ ይቆጭሻል። አቤ ነይ አውጪልኝ ቦርሳውን ነይ ቶሎ። አይ በቃ እኔ ይዘልሻለሁ። ወይ ተረጋጋ። ያዘው፣ እሷ ችግር የለውም። ያዘው አውጪልኝ ወደ ታች። አስበሽበታል ብዬ እንዳይቆጭሽ ብዬ የእውነት ይቆጭሻል ብዬ ንጹህ ሰው ነኝ። ንጽህናዬ ደግሞ የገባሽ ቀን ይቆጭሻል። ቆጭቶኝ አቅም ምን እንደሚቆጨኝ ታውቃለህ? እስከዛሬ ሲመጡ የነበሩትን ሴቶች አንተ ፊት እያዋረዱኝና እየሰደቡኝ አሜን ብዬ ለትዳሬ አንገት ለሽ እንዴት ነው የምትወጪው? እሄዳለሁ። ና አባዬ እንሂድ። መኪና መጣ። ና ባባ ና ያቅፋለሁ። ይህ ሁሉ ጥፋት ግን የራስ እንደሆነ ወቀሽ። መጀመሪያ እኔን መናገር አችልም። ወላሂ እናገርሃለሁ። ልጄን አውርድልኝ ስጣት። መጀመሪያ ልጅህን ብትንከባከብ ሚስትን ብትንከባከብ ይሄ ሁሉ ባልመጣበት እና ይስፋቅሽ ለአዲሱ ህይወትክ ባባ ቻው በለው። ቻው በለው። መሳይ የመልኬ መሳይ የህይወቴን ተስፋ አሳይ የኔ ብቻ በመሆንህ ምኮራብህ እኔን ራሴን መሳይ ትልቅ ሰው ያረከኝ የኔ መሳይ አዲስ ነገር አዲስ በረከት ይዘህልኝ የመጣኸው እኔን ራሴን ቁጭ እኔኑ ራሴን መሳይ የኔ አሳ መሳይ በቀን ሳላይ ከዋልኩኝ የሚጨንቀኝ ትንሽ ነገር ሆኗል ስባል እንኳን የሚያንዘፈዝፈኝ የሚጨንቀኝ እንኳን ልጅ ሆነ ስታርግ እንኳን ሁሌ ገና ጨቅላ ልጅ የምትመስለኝ የምታርግ የማትመስለኝ አድገህ ወርምሰህ እንኳን ጺም ብታወጣ ገና እንደ ሕፃን የምቆጣጠርህ የምትወደኝ መሳይ የኔ ልጅ መሳይ እኔ እንኳን እድሜ ባይኖረኝ ባላይ ያንተን ደስታ ባላይ ያንተን ስኬት ልጄ አይደለም ለሀገር ለዓለም ምትበቃነ ሁልጊዜም ኑርልኝ ሁልጊዜም ባይኔ ልህ ሁልጊዜም ካይነ ጥፋ ሁሌም ልህ